ሰላም ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን የምናየው ኤክሴል ፓርት 2 ነው። ፓርት 1 በባለፈ አይተናል። ዛሬ ፓርት 2 ነው የምንቀጥለው ማለት ነው። ፓርት 2 የምንቀጥለው ልክ ከባለፈው የቀጠለ ነው። ዛሬ የምናየው ጠቅላላ ፋንክሽን ኦር ፎርሙላስ ነው ማለት ነው። ፋንክሽን ወይንም ደግሞ የኤክሴል ፎርሙላዎች አሉ ማለት ነው። አውቶሰም እና በኖርማል እንዴት እንሰራለን የሚሉትን እያንዳንዳቸውን ነገሮች የምንሰራበት ነው ማለት ነው። መጀመሪያ ስንነሳ ያው ፋንክሽን ወይንም ፎርሙላ የምንለው ማቴማቲካሊ የምንጠቀማቸው ፎርሙላዎች አሉ። አዲሽን አለ፣ ሰብትራክሽን አለ፣ መልቲፕሊኬሽን አለ፣ ዲቪዥን አለ፣ ከዛ ማክስ አለ፣ ሚን አለ፣ አቬሬጅ አለ፣ ራንክ አለ፣ ግሬድ አለ፣ ፕላዛት ደግሞ ምን አለ ኖርማሊ የምንጠቀማቸው ሌሎችም እነ ካውንት እንደዚህ አይነት ነገሮች አሉና እነሱን እንዴት ኤክሴል ላይ እንጠቀማቸዋለን የሚለውን ነገር አንድ ባንድ እናያቸዋለን ማለት ነው። በኖርማልም በአውቶሰም ማለት ነው። መጀመሪያው ላይ ስንነሳ ሰም ነው። ሰም በሁለት መንገድ እንሰራለን። ሰም ማለት ያው አዲሽን ነው። ያ ማለት ግን አጀሰንት እና ኖርማል ሰም አለ። አጀሰንት ማለት ለምሳሌ ከዚህ እስከዚህ ብንለው ይኸው ተገጣጣሚ የሆኑ እነዚህ አጀሰንት የሆኑ ነገሮችን ለመደመር የምንጠቀምበት ነው ማለት ነው። ያ ማለት ከየትኛው ከሲ እስከ ኤች ድረስ አጀሰንቶችን የምንደምርበት ነው። በኖርማል ደግሞ እንዴት እንደምራለን የሚለው ሰም ላይ ስንመጣ ለምሳሌ እዚህ ጋር ልምጣና ምን እናደርጋለን? ኖርማሊ እዚህ ጋር ያለው ሴል አንድ ሴል ሲደመር ኮንስታንት ናምበር ማድረግ ይችላል። ፎር ኤግዛምፕል ይሄኛው እንደዚህ ብናደርገው ሰም ላይ ልምጣና which is equals to ላለው ከዛ በኋላ ምን አደርገዋለሁ? ሰም ላና ብራኬቱን ከፍተዋለሁ። ከዛ ምን አደርጋታለሁ? ሴል አለች ሲደመር አውቶማቲካሊ 67 እንፈልግ ብራኬቱን ዘጋዋለሁ ማለት ከዛ ኢንተርለዋለሁ። ያው እቺን ነው ሁለቱ ሲደመሩ ይሄን ይሰጠኛል ማለት ነው። ሁለቱ ሲደመሩ ይሄንን ይሰጠኛል ነው ኤች 3 ማለት እቺ ልጅ 52 ሲደመር 67 ደምራችሁ ማየት ትችላላችሁ ማለት ነው። አንደኛው ይሄ ነው። ሌላው ምን አለ? አጀሰንት ያልሆኑ ነገሮችን ለመደመር which is equals to ላለው ሰም አልኩትኝ። ከዛ በኋላ ብራኬቱን ከከፈቱ በኋላ አጀሰንት ያልሆኑትን ነው ሲ ፕላስ ላለው ከዛ ቀጥዬ እቺኛውን ብፈልግ ፕላስ ላለው ከዛ ቀጥዬ ደግሞ እቺንን ብፈልጋት ፕላስ ላለው ከዛ ምናልባት እቺን ብፈልግ ይሄው ያ ማለት E5 F7 G6 C9 ደመር ማለት ነው። ብራኬቱን ዘጋና ኢንተር ስለው ይኸው የአራቱን ድምር ያመጣልኛል ማለት ነው። እንደዚህ የአራቱን ድምር በእንደዚህ መንገድ ያመጣልኛል ማለት ነው። ይሄኛው ሰም ሲሆን አውቶሰም ላይ ደግሞ እንዴት እንጠቀምበታለን? እዚህ ጋር ክሊክ አደርጋለሁ። ከዛ በኋላ ይኸው አውቶሰም አለች እዚህ ጋር አንደኛው፣ ሁለተኛ ደግሞ እዚህ ጋር ገባና እናደርጋለሁ። ይኸው እዚህ ጋር መጥቼ ኦል ሚለውን መጀመሪያ እመርጣለሁ። ከዛ በኋላ እዚህ ጋር ሰርች ማድረግ እችላለሁ። ይኸው ሰም ልበለው፣ ሰም አልኩትኝ። ይኸው ሰም ብዬ ጎ ስለው ሰምን አመጣልኝ። ከዛ መርጦልኛል። ኦኬ እለዋለሁ። ከየት ነው መደመር የምትፈልገው አለኝ። ይሄ አጀሰንት ጊዜ አጀሰንትን ነው ኖርማሊ መረጡለት። ከዛ በኋላ ኦኬ እለዋለሁ። ይኸው 341 ነው አለኝ። 341 አውቶሰም ማለት በእንደዚህ መንገድ ምንደምረው ማለት ነው። አውቶሰም አይ በዚህ ብቻ ነው ወይ ካላችሁ አይደለም። በዚህ ብቻም አይደለም። ምን አደርጋለሁ? እዚሁ ጋር ገባለሁ። በተመሳሳይ እዚች ጋር ገባው። እዚች ጋር ከገባው በኋላ አውቶሰም ማለት ከፍታታለሁ። ከዛ ይሄንን አጠፋና ምን አደርጋለሁ? እችን መረጥ። ከዛ ኮማ አደርጋለሁ። ፕላዛት እችን መረጥ፣ ኮማ፣ እችን መረጥ፣ ኮማ፣ እችን መረጥ። ከዛ ጨረሱ ማለት ነው። ኦኬ እለዋለሁ። ያው በእንደዚህ መንገድም መደመር ትችላላችሁ። አጀሰንት ያሉትን አራቱን ነገሮች በእንደዚህ መንገድ ደመሩ ማለት ነው። ያው ያያችሁ ነው አይደል? E4 F5 F7 F9 ማለት ነው። እነዚህ ነገሮች በእንደዚህ መደመር ትችላላችሁ ማለት ነው። እንደዚህ መንገድ ማግኘት ይቻላል። ሰም በዚህ መንገድ ከሰራን ዲፈረንስ አሁን ከፈለግን ደግሞ ምን እናደርጋለን? እዚህ ቋል ውስጥ እንለውና ብራኬት አድርገን ወይንም ደግሞ ሳብትራክሽን መስራት ብንፈልግ ምን ማይነስ ለምሳሌ 50 ባደርገው E3 ሲቀነስ 50 ማለት ነው። ይሄው ስንት ነው? 5 አይደል የሚመጣ? E3 ማለት እቺ ነች። ያው E3 ማለት 55 ነች። ሲቀነስ 50 5 ነው የሚመጣ። ሉክ እዚህ እንደዚህ ማለት ትችላለች። መልቲፕሊኬሽን መጠቀም ብፈልግ እዚያው ላይ መቀየር ነው። መልቲፕሊኬሽን ብፈልግ እዚህ ጋር ይታያችኋል አይደል? ለምሳሌ እኔ አሁን መልቲፕሊኬሽን ብፈልግ ኖርማሊ ታይምስ ስላለው ከዛ በኋላ ኢንተር ባደርገው ይሄው የሚመጣ። ዲቪዥንን ብፈልግ ኖርማሊ እዚህ ጋር መቀየር ነው። ዲቫይድ ጋር አድርገዋለሁ። ያው ሉክ እዚህ 1.1 ያመጣልኛል ማለት ነው። 1.1 በእንደዚህ መሰረት አውቶሰም ሆነ በኖርማል ሰምን፣ ዲፈረንስን፣ መልቲፕሊኬሽን፣ ዲቪዥን፣ አዲሽንን በዚህ መሰረት መስራት ትችላላችሁ ማለት ነው። ኖርማሊ ወደ ኖርማል የነዚህን ሰም ነው የምፈልገው ወደ ኖርማል መልሰውና በሁለቱ መንገድ መስራት ትችላላችሁ። አንደኛው እዚህ ኳልስ ትሉና ሰም አልኩትኝ፣ ብራኬቱን ከፈቱ። ከዛ በኋላ ኖርማሊ ከዚህ እስከዚህ አልኩትኝ። ከዛ ብራኬቱን እዘጋለታለሁ። ኢንተር ነው አለው 3 ከዛ በኋላ ኖርማሊ
እንደዚህ ድረግ ማድረግ ነው። ቺ ፕላስ ምልክቷን ይዛችሁ እንደዚህ ድረግ ማድረግ ነው። ይኸው ሁሉንም አመጣልኝ ማለት ነው። በእንደዚህ መሰረት ሁሉንም አመጣልኝ ማለት ነው። በእንደዚህ መሰረት ሁሉንም ያመጣልኛል ማለት ነው። ቀጥዬ አውቶ ሰም ላይ ያሳይቻችኋለሁ። ማክስ እና ሚን ነው። በተመሳሳይ ማክስ እና ሚንን አቬሬጅን ብጨምረው ኖርማሊ መጀመሪያ ይሄን ክሊር ላድርገው፣ ክሊር ኦል ላድርገው እና እሺ፣ ከዛ እዚህ ጋር መጣው ኖርማል ቴብል ፎርማት ላይ ሲዘው ያው አሁን እዚህ ጋር ማክስ ነው የመጣው። ማክስ አልኩኝ። ማክስን ለመስራት በተመሳሳይ ምን አደርጋለሁ? እዚህ ኳልስቱ ከዛ በኋላ ብራኬቷን ማክስ እለውና ከዛ ብራኬቷን ከፍታለሁ። ከየት እስከ የት ያሉትን ከጂኦግራፊ እስከ ማክስ እስከ ጂኦግራፊ ያሉት የትኛው ማክሲመም እንደወጣ ማወቅ ስፈልግ ኢንተር እለዋለሁ። ይኸው 76 ነው ይለኛል። ከዚህ ማለት ይችላል 76 ነው ማክሲመም። ሌሎችን ከዚህ በኋላ ድረግ ማለት ነው። ሉፕዚስ ይኸው ሉፕዚስ በእንደዚህ መሰረት ድረግ አደርገዋለሁ ማለት ነው። አውቶ ሰም ላይ ሲሄድ ደግሞ በተመሳሳይ አውቶ ሰም ላይ ከፈለኩ ይህንን ለምሳሌ ላጥፋውና ይኸው አጠፋሁት። ኖርማሊ ባዶ ነው። ከዛ አውቶ ሰም ላይ ከፈለኩ እዚህ ጋር ሄዳለሁ። ቅድም በነገርኳችሁ መሰረት ማክስ እለዋለሁ። ኢንተር ይኸው ማክስ አምጥቶልኛል። ከዚህ በኋላ ከየት እስከ የት ያለው ከዚህ እስከዚህ ያለው አድርጉት ኢንተር እለዋለሁ። 76 ማለት ይሄ በዚህ መሰረት መስራት ሚል ስመጣ ደግሞ ሚኒመሙ በተመሳሳይ ኦች ኢዝ ኢኳልስ ብለዋለሁ። ሚን ብራኬቱን ከፈቱ። ከዛ በኋላ ከየት እስከ የት ያለው ከማትስ እስከ ጂኦግራፊ ትንሹ ውጤት የትኛው ነው? ብራኬቱን ዘጋውና ኢንተር አሉት። 48 ነው አለኝ። አይ እኔ በዚህ አልፈልግም፣ በዚህ መስራት አልፈልግም በአውቶ ሰም ካሉ በተመሳሳይ ክሊክ አድርጌ እዛው ላይ እዚህ ጋር ገባለሁ። ከዛ ሚን የሚለውን ፈልጋለሁ። ይኸው ሚንን አገኘው። ኖርማሊ ከየት እስከ የት ከማትስ እስከ ጂኦግራፊ ያለው ነው። ኢንተር እለዋለሁ። በዚህ መሰረት አመጣልኝ። ድረግ ማለት ነው። ይኸው ሁሉንም ይሞላልኛል ማለት ነው። እሺ ቀጥዬ አቬሬጅ ነው። እዚህ ጋር አቬሬጅ ነው። አቬሬጅም በተመሳሳይ ነው። እሺ ወይ አቬሬጅ አብተኝ በተመሳሳይ እዚህ ጋር መጣው። ከየትኛው እስከ የትኛው ከዚህ እስከዚህ ከዛ ብራኬቱን ዘጋዋለሁ። ኢንተር እለዋለሁ። ይኸው 56.77 ባለኝ። ከዚህ በኋላ ኖርማሊ በዚህ አልፈልግም ካለ ደግሞ ሄደና ጠፋና አውቶ ሰም ላይ ሄዳለሁ። አውቶ ሰም ላይ ከሄድ በኋላ ምን እላለሁ? አቬሬጅ ያው አቬሬጅ አምጥቶልኛል ራሱ ኦኬ ነው። ከዚህ በኋላ ምን አደርጋለሁ? እስከዚህ ድረስ ኖርማሊ መረጡለት። ያው አቬሬጅ አምጥቶልኛል። በተመሳሳይ ድረግ ማድረግ ያው ድረግ ማድረግ ነው። ጨረስ ማለት ነው። ድረግ ማድረግ ነው። ጨረስ ማለት ነው። ቀጥዬ ማየው ምንድነው? ራንክ ነው። በጣም ራንክ ወሳኙ ነገር ምን ስለሆነ ራንክን እንዴት እንሰራለን ነው። ሉክ ዚስ ራንክን ስንሰራ ሁልጊዜም ከአቬሬጅ ላይ ነው የምንወስደው። ከአቬሬጅ ላይ እስከወሰድነው ድረስ ያያችሁት ነው አይደለ? መነሻ ያለች ከየት ነው የምነሳ? ይኸው እዚህ ጋር ኤል ስሪ ነች። ከኤል ስሪ ተነስቼ እስከ የት ነው የሚሄደው? ኤል 22 ድረስ ማለት ነው። ኤል 22 ድረስ ለምሳሌ እዚህ ጋር እንዳለ ይህንን እንተውና እዚህ ጋር እንታ ይህንን ራንክ ልበለው ሉክ ዚስ ከዚህ በኋላ ምን እላለሁ? እዚህ ኳልስቱ ራንክ አልሁትኝ። ራንክ ካሉት በኋላ ብራኬቱን ከፍተዋለሁ። ይሄው ብራኬቱን ከፈቱትኝ። ከዛ በኋላ መነሻ የቷ ናት? ኤል ስሪ ናት። ኮማ አደርጋለሁ። ኤል ስሪ ከተነሳ በኋላ ከኤል ስሪ እስከ የት ድረስ ነው አቬሬጃቸው የሚሰራ? ሉክ ዚስ እስከዚህ ድረስ ማለት ነው። እያያችሁት ነው። እስከ ኤል 22 ድረስ ወይንም ደግሞ ኤል 41 ድረስ ማለት ነው። እስከ ኤል 41 ድረስ መጣው። ከዛ ምን አደርጋለሁ? ብራኬቷን እዘጋታለሁ። ብራኬቷን ከተዘጋው በኋላ ምን እዚህ ጋር ዶላር ሳይን ያስፈልገኛል። ዶላር ሳይን ካላስገባችሁበት አይሰራም። ይኸው ዶላር ሳይን እዚህ ጋር ልክ ኤል ስሪ መካከል ላይ ዶላር ሳይን እዚህ ጋር መጀመሪያዋ ላይ ዶላር ሳይን እዚህ ጋር ዶላር ሳይን አስገባለሁ። ከዛ በኋላ ኢንተር እለዋለሁ። ይሄኛው ማለት 33ኛ ነው የወጣ ያለኝ 33ኛ ነው የወጣ ያለኝ ነው። እስኪ ወደ ታች ድረግ ላድርገው። 41 ነው ያለኝ። ሉክ ዚስ በእንደዚህ መሰረት ይሄው አንደኛ ይሄ ነው የወጣለኝ። እሺ ሶስተኛ ነው የወጣለኝ። 15ኛ ነው የወጣለኝ። ይሄው ራንክን በእንደዚህ መንገድ ማውጣት ትችላላችሁ ማለት ራንክ አውቶ ሰም ላይ ማውጣት ይቻላል። አሁን በተመሳሳይ ይሄው እዛ ላይ ክሊክ ታደርጉና ኖርማሊ እዚህ ጋር ተገባላችሁ። ልክ ናምበርስ የምትለዋ ላይ መጀመሪያዋ ናምበርስ የምትለዋ ላይ ሊስቷ የትኛዋ ነች? የኤል ስሪ የአቬሬጇ ቅድም የወሰድንባት ማለት ነው። ይሄው የትኛዋ ኤል ስሪ ማለት እቺ ነች። ለምሳሌ ይሄን ላጥፋላችሁና
ኖርማሊ እችንን ኤል3 ወሰሪ። ከዛ በኋላ ይሄኛውም ደግሞ ከየት እስከ የት ሪፈረንስ ማለት ነው። ሪፈረንስ ከየት እስከ የት ነው አለኝ። ይሄንን ላጥፋውና ኖርማል አጥፋውቴ። ከየት እስከ የት ነው ሪፈረንሴ? ከኤል3 ይኸው እቺ ኤል3 አይደለች? ከኤል3 እስከ ኤል 41 ማለት ነው። ይኸው እስከ ኤል 41 ነው አሉት። ከዛ በኋላ ዶላር ሳይን ማስገባት ሉክ ዚስ ዶላር ሳይን አስገባውለት። ዶላር ሳይን አስገባውለት። እዚህ ጋርም ዶላር ሳይን አስገባውለት። እዚህም በተመሳሳይ ዶላር ሳይን አስገባውለት። እቺኛዋ ኦርደር ከየትኛው ሊጀምር? ባይ ዲፎልት ዝም ብላችሁ ብታዩት ከዋን ይጀምራል ማለት ነው። ባይ ዲፎልት ከዋን ስንተኛው ደረጃ ላይ እንዳለ እዚህ ጋር 33 ብሎ ያሳየናል ማለት ነው። እዚህ ጋር ሉክ ዚስ 33ኛ ደረጃ ብሎ ያሳየናል ማለት ነው። ያው ማርኩን ከስንት እስከ ስንት ድረስ እንዳለ እዚህ ጋር ቁጭ አድርጎ ያሳየናል ማለት ነው። 56ኛ 56 ሳምቲንግ ማርክ እንዳለው ያነግረናል። እዚህ ጋር በሙሉ ለምሳሌ ከፈለጋችሁ ግን ባታስገቡ ይመረጣል። ከዋን ይነሳ ካላችሁት እንደዚህ ማለት ትችላላችሁ። ባይ ዲፎልት ዝም ብላችሁ ሎጂካሊ ካን ይጀምራል ማለት ነው። እንደዚህ አድርጋችሁ ማውጣት ትችላላችሁ። ራንኩን ማውጣት ትችላላችሁ። ከዛ በኋላ ኖርማሊ ወደ ታች ብትሉት ይመጣል ማለት ነው። ኖርማሊ ወደ ታች ብትሉት ይመጣል ማለት ነው። ራንክ በዚህ መንገድ እንሰራለን ማለት ነው። ራንክን በዚህ ከዛ ሌላው ምንድነው ካውንት ነው። ካውንትንም እዚህ ጋር ብንሰራው ለምሳሌ ካውንት እዚህ ጋር ብንሰራው ካውንት እዚህ ጋር ብንሰራት ኖርማሊ ካውንትን እዚህ ጋር ብንሰራ እዚህ ጋር መጣሁኝ። ከዛ ኖርማሊ ምን ማድረግ ይችላል? አንደኛ ካውንት እዚህ ጋር ኖርማሊ ካውንት ብዬ ማግኘት እችላለሁ። ከየትኛው እስከ የትኛው ያለው ነው አለኝ። እኔ አሁን ከዚህ አንስቶ እስከዚህ ድረስ ያለው ነው የፈለጉ ልበላችሁ። ከዛ ኢንተር 13 ኮለመን ናቸዋል። 13 ኮለመን ምንድነው የምናየው እዚህ ጋር ግሬድ ነው። ግሬድ በጣም ወሳኝ ነገር ነው። ለምሳሌ እዚህ ጋር ግሬድ ልስራ፣ ግሬድ ልስራላችሁ። ግሬድን ስሰራው እዚህ ጋር ምን አደርጋለሁ? ግሬዶችን ከሰራውላችሁ እናንተ ሌላውን መስራት ትችላላችሁ ማለት ነው። እዚህ 3 ግሬዶችን ከሰራውላችሁ ከዛ ውጭ ያለውን እናንተ መስራት ትችላላችሁ። ለምሳሌ which is equal to አልኩኝ ኢፍ ልና ብራኬቱን ከፈቱትኝ። ከዛ በኋላ በዚህኛው ልስራላችሁ ብል በኤክስፋ ግሬተር ዛን ኦር ኢኳል ቱ 80 ከሆነ ምን ይሁን ግሬዱ ኤ በልልኝ አልኩኝ። ኮማ አደርጋለሁ። እዚህ ኮማ እንዳትረሱ፣ ሁሌም ኮማ እንዳትረሱ፣ ያው ኮማ እንዳትረሱ። እንደዚህ ከ80 በላይ ከሆነ ኤ በልልኝ አሉትኝ። እችንን ኖርማሊ እንትኗን ላጥፋት። እሺ ቀጥዬ እሄዳለሁ። ኢፍ ላለው አሁንም ኢፍ ከዛ ብራኬቱን እከፍታለሁ። ብራኬቱን ከከፈቱ በኋላ ምን አደርጋለሁ? አሁንም ኖርማሊ ኤክስ አንድ ቦታ ላይ ነው የምትሰሩ። ኤክስ3 ግሬተር ዛን ኦር ኢኳል ቱ ከስንት ጋር ከሆነ ከ70 በላይ ከሆነ ምን በልልኝ። ይሄኛውን ደግሞ በተመሳሳይ ኮማ አደርግና ቢ በልልኝ እለዋለሁ። ቢ በልልኝ እለዋለሁ። ከዛ ኮማ ኢፍ ግሬዴ ከስንት በላይ ከሆነ አሁንም ኖርማሊ ኤክስ3 ነው መወስዳት። ማርኩ ግሬተር ዛን ኦር ኢኳል ቱ ከስንት በላይ ከሆነ ከ60 በላይ ከሆነ ደግሞ ምን በልልኝ ኖርማሊ ሲ በልልኝ አልኩትኝ። ሲ በልልኝ አልኩትኝ። ከዛ ውጭ ከሆነ ደግሞ ኖርማሊ ዲ በለው። ከነዚህ ከጠራኋቸው ውጭ ከሆነ ዲ በለው ብለዋለሁ። ኢንተር አልኩትኝ። ኖ የከፈቱትን ያህል ብራኬት እዘጋለሁ። መጀመሪያውን ዘጋው፣ የሁለተኛውን ዘጋው፣ ይኸው የሶስተኛውን ዘጋው ማለት ነው። ሶስቱንም ዘግቻቸዋለሁ። ይኸው ሶስቱንም ዘግቻቸዋለሁ። ሉክ እዚህ ሶስቱንም ዘግቻለሁ ማለት እዚህ ጋር ከፈቱኝ አንድ፣ እዚህ ጋር ከፈቱኝ ሁለት፣ እዚህ ጋር ከፈቱኝ ሶስት፣ ሶስቱንም ዘግቻለሁ። ኢንተር ለዋለሁ። ይኸው ዲ ነው ይለኛል። ለምን 56 ስለሆነ ማለት ነው። እስኪ ሁሉንም ወደ ታች ልበለውና ላሳያችሁ። ሁሉንም ወደ ታች ልበለውና ላሳያችሁ። አያችሁ አይደለ? ለምሳሌ 95 ነው ኤ ነው አለኝ። ዲዲ አለኝ። ይኸው 49 41 53 እነዚህ ነገሮች ዲዲ መሆናቸውን ያመለክተኛል ማለት ነው። በእንደዚህ መሰረት ግሬድን መስራት ትችላለህ። ለዛሬው አግሪጌት ፋንክሽን ወይንም ደግሞ ፋንክሽን ወይንም ፎርሙላ የምንለው ኤክሴል ላይ ጨርሰናል። ፓርት 3 በሌላ እስከምንገናኝ ሰላም ቆዩልን።